ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ይህ የእስክስታና የዋሽን ቻናል ነው። በዚህ ቻናል ላይ ብዙ እውቀቶችን እንደምትጎበኙበትና እንደምትገበዩበትም ባለሙሉ ተስፋ ነኝ። ይህን ተስፋ ያደረኩበት ምክንያት ምንድነው? በምትሰጡኝ ኮመንት፣ በምትሰጡኝ አስተያየት የእናንተ ሀሳብና አስተያየት ብዙ እውቀቶችን የምትጎበኙበትና የምትገበዩበት ልዩ ቻናል መሆኑን አረጋግጫለሁ። ታዲያ በዚህ ልዩ ቻናል ላይ ኮመንታችሁ እንዳለ አጥጋቢ ሆኖ ሳለ ግን ሰብስክራይብ፣ ላይክ እየተረሳ ነው። በተለይ ሰብስክራይብ በጣም እየተረሳ ነው እና ከወዲሁ ይህንን ቀድሜ አሳስባቸዋለሁኝ። ዳግም ተገናኝተናል። ሰላማችሁ ይብዛልኝ እያልኩኝ ወደ ዛሬው ውይይታችን ወይ ትምህርታችን ሳመራ ዋሽንቱን ብቻ ሆኗል እያስተማርከን ያለው። ስለዚህ ውዝዋዜ የለም ወይ? የተለያዩ ብሔር ብሔረሰቦችን ጭፈራ ጀምረህ አቁመሃል እና እሱን ብትቀጥልልን የሚል ኮመንት ተደጋግሞ መጥቷል። እኔም ደግሞ ትንሽ ዘግየት አድርጌዋለሁኝ ኮመንታችሁንም። ሲቀጥል ደግሞ እኔም ደግሞ በእውነት ነው ውዝዋዜን አላቀረብኩላችሁም። አንዳንዴ አልፎ አልፎ ላይቭ በምሰራበት መስሪያ ቤት ላይ ላይቭ ነው እየለቀኩ ያለሁት። ይሄን ነው። ስለዚህ ውዝዋዜ ስለ ውዝዋዜ ትንሽ ስናወራ በተፈጥሮ በተለይ የኢትዮጵያ የውዝዋዜ ጨዋታ ወይም ጭፈራን ብለው ከፀጉር ጫፍ እስከ ጥፍር ጫፍ ድረስ ከላይ እስከታች የማይነቃነቅ የማይወዛወዝ ሙቭመንት የማይፈጥርበት አካል ምንም አይነት ተክለ ሰውነት የለም። የተለያዩ ብሔር ብሔረሰቦቻችን ሙሉ አካላችን ነው የሚንቀሳቀሰው። እንደ ኮንቴምፖራሪ ወይ ደግሞ እንደ ዘመናዊ ዳንስ እጅና እግር ወይም ጭንቅላት ብቻ አይደለም ለይቶ የሚንቀሳቀሰው ወይ ደግሞ የሚወዛወዘው። የኢትዮጵያ የባህል የብሔር ብሔረሰቦች አጨፋፈር ወይም ስልተ ምቱ ከመጀመሪያው ካያችሁት ከላይ ከፀጉራችን ጀምሮ ከጭንቅላታችን ጀምሮ እስከ ጥፍራችን እስከ እግራችን ድረስ በደንብ ነው የሚነቃነቀው። የትኛውም አካል የምንዘልበትና የምንተወው ክፍል የለም። ለምሳሌ እየወሰድን ማየት እንችላለን። ለምሳሌ ሲዳማ ሙሉ አካላት ይንቀሳቀሳል፣ ግን ሞር አንገት ኤምቡ ኤሃማ ኤምቡ ሌና ኤሃማ ኤምቡ አንገት ይበልጥ ይመጣል። ሀዲያ አሁንም አንገት ይበልጣል። ኢቦንጎ 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 እያለ ይመጣል። ትግርኛ እንዳለ አሁንም ሰውነት እንዳለው ሁሉ ይቻለች ተክተክ 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 ተክተክ። ስለዚህ ምን ላይ ያለ ነው? አንገት ላይ። ቀጥሎ ትከሻ ይመጣል። ወሎ ከዛ እዛው ወሎ ተቆጣዛ ላይ እችን እያለ ሙሉ ተክለ ሰውነታችን አንድ በአንድ እያንዳንዱ ብሔር እየወረደ ሙሉን እንጫወታለን። የሚያርፍ አካል ወይም ደግሞ የማይንቀሳቀስ የሰውነታችን አካል ወይም ክፍል የለም ማለት ነው። ጎጃም ከሄድ ደግሞ ጎጃም ላይ ደግሞ እንደምታዩት ሙሉ ተክለ ሰውነት ነው ሙሉን የሚንቀጠቀጠው። በቃ ሙሉን ቫይብሬት የሚያደርገው። ያው ጀስ ዛሬ ላውራ ብዬ ነው እያወራን፣ ከዛ በኋላ ወደ ተግባር እንገባለን። በቀጣይ ቪዲዮ ላይ ደግሞ እያንዳንዷን ይህ የእንትን ብሔር ነው፣ ይሄ ነው አጨፋፈሩ፣ ይህ የእንትን ብሔር ነው፣ ይሄ ነው አጨፋፈሩ ብዬ እንደ እናንተ ሀሳባችሁ ወይ ደግሞ እናንተ እንደ ኮመንታችሁ አንድ በአንድ ብታሳየን ውዝዋዜዎችን በሚል ነው እና እሱን ደግሞ አሁን ኤክስፕሌን አድርጌላችሁ ከዛ በኋላ ወደ ውዝዋዜው እንገባለን በቀጣይ ቪዲዮ ላይ። ዛሬ ግን ጀስ ምን
የውዝዋዜ ክፍሎች እንዴት እንደሆኑ ለማየት በትንሹ ነው የመጣሁት። ስለዚህ ጎጃም እንደዚህ ሙሉ ሰውነታችን ከተንቀጠቀጠ ወደ አገው ትመጡ፣ ወደ ወላይታ ትመጡ ደግሞ ዳሌ ነው ያለው። ወለጋ ኦሮሞ ትመጡ ደግሞ ደረት ላይና በተለይ ጉልበት ላይ ነው ያለው። ጉልበት ላይ ነው ያለው ወለጋ ኦሮሞ ላይ። ስለዚህ ከዛ ደግሞ ምንጃ ላይ ብትመጡ ደግሞ ምንጃ ላይ ደግሞ እጅና እግር ነው ያለው። እግር እየተጫወትን እንሄደው። ስለዚህ አንገታችንም መለስ ቀለስ ይላል። መለስ ታ እያለን ያለ። ስለዚህ የሚቀር አካል የለም የምላችሁ ለዚህ ነው። ኮንሶ ብንመጣ ደግሞ ጣታችን ነው በተረከዙ ታ የምናደርገው። ኩናማ ደግሞ አሁን እግራችን እንደዚህ ነው። እንደዚህ የምትለው እግራችን እንደዚህ የሚለው እግራችን ነው። እግራችን እንደዚህ ይጫወታል። ስለዚህ እያንዳንዱ አሁን ለማውራት ብዬ ነው ቁጭ ብዬ የማወራችሁ እንጂ እያሳያችሁ አይደለም። ጀስ ሃይላይት ነው ዝም ብዬ በንግግር ገለጻ ማድረግላችሁ። ስለዚህ ውዝዋዜያችን አሁን እንዳልኳችሁ እኔ ስላወራችሁ ሳይሆን እናንተ የምታውቁት ነው። እያንዳንዱ ክልል በአራቱም አቅጣጫ ከዚህ በፊት ነግሬያችኋለሁ። አራቱም አቅጣጫ የኢትዮጵያ ሰሜን፣ ምዕራብ፣ ምስራቅና ምዕራቡ እያንዳንዱ በሁለት አይነት ዘይቤ የመነጨ የአጨፋፈር ስልት ነው። በሀዘንና በደስታ፣ በስራና በሰርግ የተለያዩ ሁኔታዎችን ወይም ደግሞ የተለያዩ በሚያደርጉት ወይም በሚያሳልፉት ህይወት ታሪክ ነው ውዝዋዜ ወይም ሙዚቃ ነው ወደዛ ያመጡት። ስለዚህ ያንን ደግሞ ወደ ውዝዋዜና ወደ ሙዚቃ ሲመጣ ደግሞ የራሱ ያንን ሊያንጸባርቅበት ወይም ሊገልጽበት የሚችልበት ስልተምት ወይ ደግሞ ህይወት ታሪክ አለው ማለት ነው። ልክ ምንጃር ገበሬዎች ናቸው። ምንጃሮች ሁሉም አክቹዋሊ አብዛኛው የኢትዮጵያ ክልል ነዋሪ ሁላችንም አርሶ አደር ነን ወይም ደግሞ አርብቶ አደር ነን። ስለዚህ አርሶ አደርነታችን የበለጠ ይጎላል። ስለዚህ እንደው ማጆሪቲውን ስናስብ ወደ ምንጃር ላይ በጤፉም በምኑም ስለሚታወቁ ነው ስራቸውን ወይም ውዝዋዜያቸውን አብሮ በስራ ያሳለፉት ነው ወይ ደግሞ ውዝዋዜውን በዛ የሚገልጹት። ኮንሶም እንደዛ ነው፣ አብሮ ነው የሚሰሩት። ሆዬ እያሉ እየሰሩ ነው፣ በህብረት እየሰሩ እየዘፈኑ ስራቸውን የሚሰሩት። የትኛውም ቦታ ላይ ልክ እንደዛ ነው፣ የትኛውም ክልል ላይ። ስለዚህ እንዳልኳችሁ በሀዘንም በደስታም በሰርግም ባላቸው ህይወት ነው ውዝዋዜ ወይ ደግሞ ሙዚቃን ወደዛ የተረጎሙት ወይም ደግሞ እንዲገልጽላቸው የነሱን ታሪክ የነሱን ህይወት የነሱን አኗኗር እንዲገልጽላቸው ወይም እንዲገልጽልን የምናደርገው ባለን ምንድን ነው በምንኖርበት ነባራዊ ሁኔታ ነው። ይሄንን ነው ልላችሁ የምችለው። ስለዚህ አፋር ላይ ለምሳሌ አፋር ላይ እንዲህ እያሉ ይላሉ። እግራቸው ቶሎ ብድግ የሚለው ምን ይላቸዋል? እኔ ባለኝ በጠየቁትም እንትን ነው። አንደኛ እየዘለሉ እንትን የሚሉት አንደኛ ከአንደኛው ቦታ አንደኛው እነሱ ደግሞ አርብቶ አደር ናቸው። ከአንድ ቦታ ወደ አንድ ቦታ ነው እየተዘዋወሩ የሚኖሩት። ሁለተኛው ደግሞ የአፋር ምድር በጣም ፀሐያማ ነውና ያቃጥላል። ስለሚያቃጥል መሬቱን ቶሎ ብድግ የሚያደርጉት በቃ ስለሚያቃጥል ነው። እግራችን ቶሎ የምናነሳው ያችን አንከስ የምናደርገው እንደዚህ እንትን የምናደርገው በቃ ስለሚያቃጥል ነው፣ መሬቱ ስለሚያቃጥል ነው ብለው ነው ኤክስፕሌን ያደረገልኝ አንድ አፋር ጓደኛዬ አርቲስት ነው። እና እያንዳንዱ መንስኤያቸው ወይ ደግሞ ወደ ውዝዋዜም ሆነ ወደ ሙዚቃ ስንተነትነው ወይ ስናየው ወይ ደግሞ እንዴት መጣ ብለን ስናየው እያራሱ እያንዳንዱ እንትን አለው የመጣበት ወይ ደግሞ ሊያስተላልፍ የሚፈልግበት ምልክት አለው ወይ ደግሞ መንስኤ አለው። ለዛ ነው። ስለዚህ ነው የተክለ ሰውነታችን የትኛውም ክፍል አይቆምም። የሆነ ጭፍራ ጨፍሩ
ከመጀመሪያው እስከ መጨረሻው ድረስ አይቆምም። ካያችሁ ደግሞ የኮንቴምፖራሪም ሆነ ሂፕሆፕን በሉት ሬጌን በሉት እያንዳንዱ በቃ አብዛኛው እጅ፣ አንገት፣ ትከሻ የለውም። እጅና እግር ነው አብዛኛው። እጅ፣ እግር፣ አንገት በቃ እና ወገብና አንቺ የሚሰሩባት ነው። ከዛ ውጪ እንደ ሮቦት ነው እንደዚህ ያሉ በቃ የሆነች ነገር ስራ የሚሰሩት በቃ ሮቦት ስታይል ነው አብዛኛው ዳንስ። ስለዚህ ከኛ የሚለየው የኛ ደግሞ በአንድም ትልቅ ልንገልጸው ወይም ሙሉ ልንገልጸው የማንችለው ወይ ደግሞ ሳናውቀው ልበል ትልቅ ስፖርት ነው። የሳምባ፣ የልብ፣ የተለያዩ አይነቶችን በሽታ ሊያደርግልን የሚችል ልዩ ስፖርት ነው ውዝዋዜ። በቃ ልገልጽላችሁ በምን እንዴት አድርጌ እንደማብራራላችሁ አላውቅም። በቃ ሳንፈልግ ወደድንም ጠላንም ውዝዋዜ ከጀመርን ወይ ከሞከር በስሜት ትልቅ ስፖርት ነው። ከስፖርትም በላይ ስፖርት ነው። ስለዚህ በአንድ ድንጋይ ሁለት ወፍ ነው። አንደኛ ስሜታችንን ለማስደሰት ወይም ያንን ሰው ሰርጉ ላይም ሆነ ደስታው ላይ እንትን ለማስደሰት እኛም ለመደሰት ደስታችን ለመግለጽ እንጨፍራለን። ዩኒቨርሲቲ ደግሞ በዛው ስፖርት እየሰራ ነው። ኃይለኛ ስፖርት ነው ውዝዋዜ። ጂም ገብታችሁ ከምትሰሩት ውዝዋዜ ብትሰሩ ደግሞ የበለጠ ተንፋሻችሁ፣ ኪሎአችሁ፣ ሁሉ ነገራችሁ የሚስተካከልበት ውዝዋዜ ነው። ይህ በእንዲህ እንዳለ በቀጣይ ቪዲዮ ግን አንድ በአንድ ከየት ወዴት ለምን ተሰየመ ውዝዋዜው ይሄኛው ለምሳሌ ጋምቤላ ይበላችሁ። ለምሳሌ ጋምቤላ አጨፋፈሩ እንደዚህ ነው። ምንድን ነው ጋምቤላ ራሱ ለምን ተባለ? ጭፈራውስ ምንድን ነው? ወይ ደግሞ ወደ ጎንደር ከፈለጋችሁ ጎንደርኛ ለምን ተባለ? ኢቭን ከሽብሸባው ጀምሮ ምንድን ነው ለምንድን ነው እንደዚያ ማሸብሸብ የተጀመረው? ለምን ከሌላ ተለየ የሚለውን እያንዳንዷን ዲቴል አንድ በአንድ የምናይበት ክፍለ ጊዜ በቀጣይ ቪዲዮችን ወይ ደግሞ በቀጣይ ትምህርታችን እንገናኛለን። ዛሬ ግን የሰጠኋችሁ ሃይላይት ነው። ያ ዝም ብሎ ጀስ እንደነግባባ መግቢያውን ነው በእናንተ በጥያቄ መሰረት ነው። ስለዚህ አሁን በቀጣይ ምን ትፈልጋላችሁ? ምን ይሰራላችሁ? ቅድሚያ ለእናንተ ነው። ስለዚህ ይሄንን እያልኩኝ ግን ይህን ልዩ ቻናል የእስክስታን የዋሽን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ከወደዱት ሼር በማድረግ እና ለዘመድ ጓደኞቻችሁ እንዲሁም ለወዳጆቻችሁ በአጠቃላይ ሼር በማድረግ ብታስፋፉት፣ ከወደዳችሁ ደግሞ ላይክ፣ ከተመቻችሁ ደግሞ ኮመንት ላይ ጻፍ ብታደርጉልኝ የበለጠ እናንተን ለሚያረካ ወይ ደግሞ እናንተን ሊያስደስት በሚችል መልኩ ልሰራና እናንተን ለማስናናትና ለማስተማር ዝግጁ ነኝ። በምትፈልጉት ሙያ ግን በአርት ኖ ፖለቲካ በአርት ጉዳይ ብቻ። ለዛሬ እዚህ ላይ እያበቃሁኝ ለዚህ ቀረጻና ለዚህ እናንተ ጋር እንድናወራና እንድንግባባ ላረጉን ትልቅ ስፖንሰር ላረጉን ስዊድን ለሚገኘው ለማግኑስ ትሩምቡሊንግ እና እንዲሁም አሜሪካ ሚኒሶታ ለሚገኘው ለእሸቱና ለባለቤቱ ለሀገሬ ክብር ይገባቸዋል። ለዛሬው በሰላም ቀጣይ ጊዜ ያገናኘን። መልካም ባይ። ወዳችኋለሁ።